በጋዛ ሰላም ወርዷል። ኔታንያሁ በትራምፕ የቀረበላቸውን የሰላም እቅድ መስማማታቸው ሲገለጽ፣ ሐማስ ደግሞ የሰላም ስምምነቱን እየገመገምኩኝ ነው፣ ጊዜ ስጡኝ ማለቱ ተሰምቷል። ኔታንያሁ በትራምፕ የሰላም እቅድ መስማማታቸውን የአሜሪካው ፕሬዝዳንት ማረጋገጣቸው ተሰምቷል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ሰላም ለመፍጠር ባቀዱት እቅድ ላይ ሰኞ በዋይት ሃውስ ያደረጉትን ስብሰባ ተከትሎ መስማማታቸውን በገለጹበት በዋይት ሃውስ ጋዜጣዊ መግለጫ ላይ ከተኩስ አቁም ስምምነቱ በኋላ አሜሪካ በእስራኤል ደህንነት ላይ ተሳታፊ እንደምትሆን ትራምፕ ሲናገሩ ተደምጧል። ፕሬዝዳንቱ ስምምነታቸው በሐማስ ተቀባይነት ካገኘ በሕይወት ያሉ የሞቱ ታጋቾች በሙሉ ወዲያውኑ እንደሚለቀቁ የተናገሩ ሲሆን ጦርነቱን ራሳቸው ለማቆም አስበዋል። እናም ሐማስ ይህን ማድረግ እንደሚፈልግ እየሰማው ነው ብሏል። ሐማስ እስራኤል የተስማማቸውን ስምምነት ውድቅ ካደረገ ግን ሐማስን ለማጥፋት አሜሪካ ለእስራኤል ድጋፍ እንደምትሰጥም ጠቁሟል። Israel would have my full backing to finish the job of destroying the threat of Hamas, but I hope that we're going to have a deal for peace, and if Hamas rejects the deal, which is always possible, they're the only one left. Everyone else has accepted it, but I have a feeling that we're going to have a positive answer. But if not, as you know, Bibi, you'd have our full backing to do what you would have to do. ሁሉም ሰው ተቀብሏል። እነሱ ብቻ ናቸው የቀሩት እና ሐማስ ስምምነቱን ውድቅ ካደረገው እንደምታውቁት ቢቢን ወደዋለሁ። ስለዚህ እስራኤል የምታደርገው ማንኛውም ነገር ለማድረግ አሜሪካ ሙሉ ድጋፍ አላት ብለዋል። ነገር ግን ሐማስ አዎንታዊ መልስ እንደሚኖረው ይሰማኛል ሲሉ ተናግረዋል። አረብ ሀገራትም መልእክት አስተላልፈዋል። በመልእክታቸውም ስምምነቱ የአረብ ሀገራትን የሚያሳትፍ በመሆኑ መካከለኛው ምስራቅ ሰፊ ሰላም ለማምጣት የሚያግዝ ነው ሲሉ ነው የተደመጠው። I believe that today we're taking a critical step towards both ending the war in Gaza and setting the stage for dramatically advancing peace in the Middle East. And I think beyond the Middle East. የእስራኤልና የሐማስ ጦርነትን ለማስቆም እቅዳቸውንም ይፋ አድርገዋል። በተለይም እስራኤል ይህንን ስምምነት በይፋ በተቀበለች በ72 ሰዓታት ውስጥ በሕይወት ያሉና የሞቱ ታጋቾች በሙሉ እንደሚመለሱም መግለጫ አስታውቋል። Here's our plan. Passed it in the cabinet. All our hostages, both those who are alive and those who died, all of them will return home immediately. ይኸው መግለጫ ጋዛ ለጎረቤቶች ስጋት የማይፈጠር ከአሸባሪነት ጽዳች ቀጠና ትሆናለች ሲል ክልሉ ከበቂ በላይ መከራ ለደረሰባቸው ጋዛ ዜጎችም እንደገና ግንባታን ያውላል ብሏል። ሁለቱም ወገኖች በዚህ ሐሳብ ከተስማሙ ጦርነቱ ወዲያው ያበቃል። ሁሉም ታጋቾች ከተመለሱ በኋላም